ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ውድ የማያሹ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሰላም እንደሆነ ተስፋ አደርጋለሁኝ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ። ባለፈው የሰራሁት ቪዲዮ አለ፣ እሱም ከዚህ ጋር ተመሳሳይ ነው፣ ግን ጥቅሙና አሰራሩ ይለያያል። እንደምታዩት የዛሬ የተፈጨ ሩዝና እስከነ ጄሉን እና ማለት የተልባ ጄል እና እንዲሁም ጥሬውን ተልባን አንድ ላይ ቀላቅዬ የሰራሁት ቪዲዮ ነው። የባለፈው ፊታችን ለተሸበሸበ የሚሆን ነው። ዛሬ ደግሞ እንዳይሸበሸብ የሚያደርግ ውህድ ነው። እንግዲህ እድሜ እየጨመረ ሲሄድ አንድ ሰው ፊቱ ይሸበሸባል፣ የማይቀር ነገር ነው፣ ተፈጥሮ ነው። ተፈጥሮን ደግሞ ማስቀረት አንችልም። ቢሆንም ግን ያለ ጊዜ የሚመጣውን መከላከል ግን እንችላለን። እንግዲህ ወደ ቪዲዮ ስመጣላችሁ ተልባና ሩዝ አለኝ እዚህ ጋር። ተልባ ማለት የተለቀመ ንጹህ ተልባ ነው። ሩዙ ደግሞ እንደምታዩት 2 የሾርባ ማንኪያ ሩዝ ነው ያዘጋጀሁት። እኔ ለብዙ ጊዜ የምጠቀምበት ውህድ ስለሆነ ፍሪጅ አድርጌ ለ15 ቀን ምናምን የምጠቀምበት አይነት ውህድ ስለሆነ ለዛ ነው እኔ በዛ አድርጌ የምሰራው። ምክንያቱም 2 ማንኪያ ማለት በጣም ብዙ ነው፣ ሲበስል በጣም ይበዛል፣ ሲፈጭ በጣም ይበዛል። እንደምታዩት እንግዲህ ሩዙን አጥቤ ውሃ ጨምሬ እጥዳለሁ ማለት ነው። ነገር ግን ትንሽ እስከሚበስል ይሄ ሩዝ ወፍራም ስለሆነ ትንሽ ይዘገያል እና እንደምታዩት ሩዜ በስሎልኛል። በጣም ነው ብስል ያደረኩትኝ በደንብ ሚክስ እንዲሆንልኝ ማለት ነው። ከዛ ሩዜ ከበሰለልኝ በኋላ ተልባዬን እቀቅላለሁ ማለት ነው። ሁለቱም ለየብቻ ነው የማበስለው፣ እንደባለፈው አንድ ላይ አላደርገውም። ተልባ እስኪበስልልኝ ድረስ ደግሞ እዚህ ጋር እንደምታዩት ሩዜን ፈጫለሁኝ። በጣም የምትወዱት ነገር ነው። ከዛ እንደምታዩት ትንሽዬ ወተት ጨምራለሁ። ትንሽዬ ወተትና ኦሊቭ ኦይል ጨምራለሁ። እኔ ራሴ በጣም አሪፍ ለውጥ ያመጣሁበት ውህድ ስለሆነ እውነቴን ተጠቀማችሁ በጣም አሪፍ ነገር ነው ማለት ነው። ከዛ እንደምታዩት ሩዜን ፈጭቼ ጨርሻለሁ። በጎድጓዳ ሳህን አደርጋለሁኝ ማለቴ የሩዙን ክሬም ማለት ነው። እንደምታዩት እንዴት እንደሚያምር ንጣቱ፣ ልስላሴው በቃ ተልባው እንኳን ቀርቶ ይሄን ብቻ ብንጠቀም ራሱ በቂ ነው፣ ግን ከሁለቱም ደግሞ ማግኘት ስላለብን ማለት ነው። ከዛ እንደምታዩት ተልባይም ደግሞ በስሎልኛል፣ ጄል ሰርቶልኛል ማለት ነው። ከዛ ተልባይም ተዘጋጅቷል፣ ሩዙም ተዘጋጅቷል። እንደምታዩት ያዘጋጁትን ተልባ ሩዙ ላይ ይጨምራሉ ማለት ነው። እምገርም በቃ እንጃ በጣም ምርጥ ነው። እስቲ ሞክሩትና ትነግሩኛላችሁ ማለት ነው። ከዛ ይሄንን ውህድ ሰጥቶኛል ማለት ነው። ከዛ ወደ መቀባት እንሄዳለን። እኔ ብዙ ጊዜ እንደዚህ የመሳሰሉትን ውህዶችን ቤት ውስጥ ብዙ ጊዜ እጠቀማለሁ። ከዚህ በፊት ፊቴ መዳት እንደነበረበት ተናግሬ ነበረ ብዙ ጊዜ። እነዛም ማዲያት የነበረብኝ ጊዜ በጣም ከፋርማሲ ብዙ መድኃኒትን ገዝቼ ተጠቅሜያለሁ። ከጥቅሙ ይልቅ ጉዳት ነበረ ሲደርስብኝ የነበረው። ፊቴ በጣም ሳስቶ ምናምን ነገር በጣም ቅልት ይላል። ብርድ ስመታኝ ይቀላል፣ ፀሐይ ብቻ አደጋ የማይችል አይነት ፊት ሆኖ ነው ቁጭ ያለው። ለጊዜው ይጠፋል፣ መልሶ ግን ክሬሙን መቀባት ሳቆም መልሶ ማዲያቱ ይመለሳል ማለት ነው። ግን በእንደዚህ አይነት ነገሮች ቤት ውስጥ እየሰራሁ የእርድ በሉ የአጃ በሉ ብቻ ቤት ውስጥ በምሰራቸው ነገሮች ነው ማዲያትን ያጠፋሁት እና እንደውም በጣም የሚያምርና አሪፍ የሆነ ፊት። አሁን ግን ቤት ውስጥ በምሰራቸው ነገር አንደኛ የፊት ጤንነት በጣም ፊቴ ስስ ነበረ በፋርማሲ እየገዛሁ በምጠቀመው
መድኃኒቶች በጣም ፊቴ ተጎድቶ ነበረ። ግን አሁን እግዚአብሔር ይመስገን በጣም ፊቴን እየተንከባከብኩ በሳምንት 2 ጊዜ በሳምንት 3 ጊዜ ፊትን የማይጎዳኝ ብቻ ማወቅ የነበረባችሁ ያለባችሁ ነገር ያለብን ሁላችንም ሁሉም ነገር ፊታችን ላይ የምናደርገው ነገር ከቤት ውስጥ የሚሰራ ነገር ቢሆንም ሁሉም ነገር አይጠቅምም። የሚጎዳ አለ፣ የሚጠቅም አለ። ግን ኮሪያውያን ሲጠቀሙ አይታችሁ ከሆነ ፊታችሁ ሁሌም በቃ ብርጭቆ ነው የሚመስለው፣ መስታወት ነው የሚመስለው። በቃ ፊታችሁ በጣም የሚያምር ደስ የሚል ማራኪ የሆነ ፊት ነው ያላቸው እና ምስጢሩ ምንድን ነው ብዬ ሳየው አያለሁ። ብዙ ጊዜ እከታተላለሁ። ስንት 5 ዓመት ይሆነኛል ይሄን ነገር ማየት ከጀመርኩ ማዲያት ከወጣብኝ በኋላ። የምጠቀሙት የሚገርማቸው ነገር ሩዝ ነው። በቃ መዋቢያቸው በቃ ሩዝ ነው። እዚህ ሀገራችን ብዙ ሴት እህቶቻችን ብዙ ነገር እየተጠቀሙ ለምሳሌ እንደነ ሜካፕ እየተጠቀሙ ፊታቸውን ያበላሻሉ ምናምን ነገር። የእነሱ ሜካፕ ግን ሩዝ ነው። በሚገርም ሁኔታ ሩዛቸውን ይጠቀማሉ። ፊታቸው በቃ በጣም አሪፍና የሚያበራ አይነት ፊት፣ ማራኪ የሆነ ፊት ነው ያላቸው እና እኛም እንደነሱ ቤት ውስጥ የሚዘጋጁትን ነገሮችን ብንጠቀም ተጠቃሚ እንሆናለን ልላችሁ ፈልጌ ነው። ተቀብቼ ጨረስኩኝ። ፊቴም ደርቆልኛል ከ30 ደቂቃ በኋላ ይሄንን ይመስላል። ከዛ በኋላ በጣም ያዝ ያደርጋል። አሁን እዚህ ጋር እኔ መናገር ሁላ አቅቶኛል። በጣም ነው ውጥር አድርጎ የሚይዘው ማለት ነው። ውጥር ነው ያደረገው። ከዛ እንደምታዩት ታጥቤ መጣሁኝ። እናንተ ራሱ ለውጡን እዩት እስኪ። የእውነት እኔ አላወራም፣ እናንተ ለውጡን አይታችሁ መመስከር ትችላላችሁ ማለት ነው። ፊቴ በጣም የሚለሰልስ በቃ ፏ ብሎልኛል ማለት ነው። የሀገሬ ልጆች እናንተም ብትጠቀሙ ጥሩ ነው ባይ ነኝ። በሚቀጥለው ቪዲዮ እንግዲህ እስከምንገናኝ መልካም ጊዜ ይሁንላችሁ። እባካችሁ ቪዲዮን ላይክ፣ ሼር እና ሰብስክራይብ አርጉልኝ። መግባታችሁ ካልቀረ ላይክ አርጉልኝ። የእናንተ ላይክ ማድረግ እናንተን አይጎዳችሁም፣ እኔን ደግሞ ይጠቅመኛል። የሀገሬ ልጆች እባካችሁ አግዙኝ እላችኋለሁ። መልካም ጊዜ። በሚቀጥለው ቪዲዮ እስከምንገናኝ ቻው።